ሰላም ቤተሰብ፣ አዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘው ከተማ በኢንዱስትሪና በብዙ ገዳማት በጸበል ስፍራዎች የተከበበችው ውብ ወደ ሆነችው የነገስታት መፍለቂያ ወደ ሆነችው ወደ ሰሜን ሸዋ ደብረ ብርሃን ከተማ ከች ብያለሁ ማለት እና ብቻ የሚታወቁ መሪ አልነበሩም። ሰላም ፋሚሊ፣ በዛሬው ውሏችን ደብረ ብርሃን ከተማ አንድ ባንድ የምናይ ይሆናል ማለት ነው። እንግዲህ አሁን ጠባሴ ከተማ ደርሰናል ማለት ነው። ይሄ የምትመለከቱ የዩኒቨርሲቲ መገንጠያ ነው። እንግዲህ ከአዲሱ መናኸሪያ የአንኮበር መገንጠያ እንዲሁም በርኖስ ሆቴል፣ ጌቲቫ ሆቴል እና ሌሎችም አጅፕ ሲባሉ የነበሩ ቦታዎችንም አጅፕ ሰፈርንም የማሳያችሁ ይሆናል አንድ ባንድ ማለት ነው። ሌትስ ጎ ቪዲዮ። ሰብስክራይብ ማድረግ አይረሳ። መልካም ታክሲያችንን ይዘን ጠባሴ አካባቢ ነው ማለት ነው። እንግዲህ አሁን ወደ መገንጠያ እየሄድን ነው። መገንጠያ የድሮ ብርድ ልብስ ፋብሪካ የሚባለው በዚህ መንገድ ነው የምትገነጠሉት ማለት ነው። እንግዲህ ሌትስ ጎ። ዛሬ አሪፍ ጊዜ እንደምናሳልፍ አልጠራጠርም። አዲሱ መናኸሪያ እንደምትመለከቱ በስተቀኝ በኩል ይህንን ነው የሚመስለው ማለት ነው። አዲሱ መናኸሪያ ነው አሁን የምንገኘው። በፊት ለፊቱ ደግሞ ቀጥታ ስትወርዱ ወደ አንኮበር መንገድ ነው መገንጠያ የሚወስዳችሁ። የምትመለከቱት የአንኮበር መንገድ ነው። አሁን መሀል አደባባይ ላይ ወደዚህ በስተግራ በኩል ደግሞ ቀጥታ ወደ ሸዋሮቢት፣ ደሴ፣ ኮምቦልቻ የሚወስዳችሁ መንገድ ነው ማለት ነው። እንግዲህ ይህንን ይመስላል አዲሱ መናኸሪያ። እንደምትመለከቱት ይህ ሰፈር ነው ማለት ነው። እንግዲህ አሁን ጉዟችንን ወደ ሰማያዊ ህንፃ ተመልሰናል ማለት ነው። አዲሱ መናኸሪያ ነው ያያችሁት። ትውልድ ስፍራ ስትናገር የነበረችው የጽናት ተረፈ ሰፈር አጅፕ ሰፈርን የማሳያችሁ ይሆናል። ወደ ቪዲዮ ሰብስክራይብ ማድረግ አይረሳ ጋይስ። እንደምትመለከቱት አጅፕ ሰፈር ይህንን ይመስላል። የጽናት የአርቲስቷ ጽናት ተረፈ ሰፈር ይህንን ይመስላል። የድሮ መናኸሪያ ይሄንን የሚመስለው እንደምትመለከቱት። አሁን ቀጥታ ወደ ስላሴ የምንሄደው ይሆናል ማለት ነው። ወደ ስላሴ ቤተክርስቲያን አደባባዩ ጋር አሁን ወደ አደባባዩ ጋር እየሄድ ነው ማለት ነው።
የአፄ ዘርዓ ያዕቆብን ሐውልት የምናይ ይሆናል እዛው ሰርክሉ ጋር። ስላሴ ቤተክርስቲያንም ገባ ብለን ያለውን ሁኔታ የምንመለከት ይሆናል ማለት ነው። ስላሴ ቤተክርስቲያን ደርሰናል ማለት ነው። ወደ ውስጥ እንገባለን። እንደምትመለከቱ በጣም የሚያምር ደስ ይላል። መግቢያው ራሱ በጣም ነው የሚያምር። ሰብስክራይብ ማድረግ አይረሳ ጋይስ። መልካም ጊዜ። ወደ ቪዲዮ ሌትስ ጎ። ወደ ውስጥ እንገባለን ማለት ነው። እንደምትመለከቱት ጽድት ያለ ግቢ ነው። ሰላም የሚሰማበት፣ ሰላም የምታገኙበት፣ እንደዚህ ቅዝቅዝ ያለ ውስጡ ደስ የሚል አየር ያለበት ቤተክርስቲያን ነው ማለት ነው። አሁን ደግሞ ወደ አፄ ዘርዓ ያዕቆብ አደባባዩ ጋር መተናል ማለት ነው። እንግዲህ ቤተክርስቲያኑን መቅረጽ ስለማይቻል ለማስፈቀድ ደግሞ አባታችን ስላሉ ነውና አሁን ወደ አደባባዩ ጋር ቀጥታ ወደዚህ መጥቻለሁ ማለት ነው። እንደምትመለከቱት በጣም ነው የሚያምረው።
ማለት ትችላላችሁ። ኦንላይን አለው እንገናኛለን። የምታውቁኝ ልታውቁ ትችላላችሁ። በድጋሚ አበባ ነው ትክክለኛ ስሜ። ከውብታ ደብረ ብርሃን የተገኙት እኔ በቃ አገሬ እናቴ ብቻ ሳትሆን የምሬና ምልክ በቃ ሁሉ ነገሬ ናት። ላይክ ቅዝቃዜዋ ትመቻለች፣ ለስራ የምትሆን ነው። ሲቀጥልሻለሁ እግዚአብሔር ይመስገን። እውነት ነው የምልህ በጤና በገንዘብ ብዙ ነገር ሆኜ ነበር። እግዚአብሔር ይመስገን። ሰላም ቤተሰብ፣ ዛሬ ደግሞ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘዋ ከተማ በኢንዱስትሪና በብዙ ገዳማት ላይ በጸበል ስፍራዎች የተከበበችው ውብ ወደሆነችው የነገስታት መፍለቂያ ወደሆነችው ወደ ሰሜን ሸዋ ደብረ ብርሃን ከተማ ከች ብያለሁ ማለት ነው። አጼ ዘርዓ ያዕቆብ ይህችን ከተማ በ15ኛው መቶ ክፍለ ዘመን የቆረቆሯ ሲሆን አጼ ዘርዓ ያዕቆብ ከተማን ብቻ በመቆርቆር የሚታወቁ ወይም በንግስና ብቻ የሚታወቁ መሪ አልነበሩም። እሳቸው ታላቅ መሪ ናቸው። በጣም ሲበዛ ጦረኛና በወቅቱ ማንም ነገስታት ሊደፍራቸው የማይችሉ በየትኛውም አውደ ውጊያ ላይ ዘምተው ተሸንፈው ሽንፈትን የማያውቁ የድል ጽዋን ሁሌ እንደተቀናጁ የሚኖሩ ታላቅ ነገስታት ነበሩ። አጼ ዘርዓ ያዕቆብ እንግዲህ ይህችን ከተማ ከመሰረቱ በኋላ ብዙም ያክል በደብረ ብርሃን ከተማ ላይ ቆይታ ባያደርጉም በእሳቸው ስም ግን አሁንም ደብረ ብርሃን ትጠራለች። ደብረ ብርሃን ከተማ እንግዲህ እንደምታያት ብርድ ብቻ አይደለም የሚገኝባት፣ ብዙ የኢንዱስትሪና ለመሰረተ ልማት ምቹ የሆነች ለአዲስ አበባ ከተማ ቅርብ ርቀት ላይ የምትገኝ ከተማ ናት ማለት ነው። የወደፊት ደብረ ብርሃን ውብ እንደምትሆን ከዚህም የባሰ ውብ ከተማ እንደምትሆን ለብዙዎች ከተማ እንደምትሆን አምናለሁ። ይህችን ከተማ ለመጎብኘት ያብቃችሁ። መልካም ጊዜ። አይ ጋይስ እዚህ ጋር ደግሞ እንደምትመለከቱ ቡና መጠጣት በጣም ስለምወድ ቡናዬን ጠጥቼ ወደ መገንጠያ ድረስ እሄዳለሁ ብዬ ነው ያሰብኩት። እስከዛው ድረስ መልካም ቆይታ ይሁንላችሁ። ቪዲዮን እየተከታተላችሁ ሰብስክራይብ ማድረግ አይረሳ። ቤተሰብ ሁኑ። ከልብ አመሰግናለሁ ስለምትመለከቱኝ። መልካም ጊዜ ይሁንላችሁ። ባይ። ይህ እንደምትመለከቱት ቡናዬን እየጠጣው ፊት ለፊት የማነሳው ተቋም ጉምሩክ ተቋም ነው ማለት ነው። ደብረ ብርሃን ውስጥ የጉምሩክ ተቋም ይህንን ይመስላል ማለት ነው። እንግዲህ እንደምትመለከቱት አካባቢ በጣም ቀዝቀዝ ያለ ነው፣ ደስ ይላል አየሩ። እንደምትመለከቱት ከቡና ጋር ሞሮፍ ደግሞ በጣም ያምራል ማለት ነው። አሁን ደግሞ ቡናችንን ጠጥተን ወደ መገንጠያ እየሄድን ነው ማለት ነው። ደብረ ብርሃን ከተማ ላይ እንግዲህ በብዛት ተከስተ ህንጻ ሲባል ልትሰሙ ትችላላችሁ። ይህን እንደምትመለከቱት ነው። ወደ መገንጠያ እየሄድን ነው ማለት ነው። በቅርቡ 1.9 ቢሊዮን ብር ፈጅቶ የተመረቀው አለቃ ኃይሌ ገብረስላሴን ሆቴል የማሳያችሁ ይሆናል። በተጨማሪም ደግሞ ታዋቂውና ዝነኛው ጌዲባ ሆቴልን ከርቀትም ቢሆን አሳያችኋለሁ ማለት ነው። ቪዲዮን ተከታተሉ። ሰብስክራይብ ማድረግ አይረሳ። መልካም ፋሚሊ ፒስ። ከተማው ግን እንዴት አባቱ ነው የሚያምረው ብራዘር። በስማ እንግዲህ እንደምትመለከቱ ነው፣ ጽድት ያለ ከተማ ነው። ደብረ ብርሃን ከተማ አሁን ላይ በጣም እድገት እያሳዩ ከመጡ ከተማዎች ውስጥ ፈጣን የሆነ እድገት እያሳየች የምትገኝ የኢንዱስትሪዎች መዳረሻ ሆናለች ማለት ነው። እንግዲህ እንደምትመለከቱት በጣም ደስ የሚል ነው። ሁሉም ሰው በቃ የራሱን ላይፍ ነው የሚኖረው። በቃ ማንም ሰው ኬር አይሰጥም በፈጣሪ ስም። በቃ ጭር አባባሉ አያችሁት። በቃ ማለት የሆነ በቃ ድባቡ ምናምን በቃ በጣም ነው ደስ የሚለው። እግዚአብሔርን በቃ እንደዚህ ሲሆን ከተማ በጣም ደስ ይላል። እግዚአብሔርን በቃ
እንደምትመለከቱት ነው እንግዲህ አሁን ወደ መገንጠያ እየደረስን ነው። ከዚህኛው ሳይድ አሁን እንደዚህ አቅርቤ ማሳያችሁ ንግድ ባንክ እንግዲህ ደብረ ብርሃን ውስጥ በመመስረት ቁጥር አንዱ ነው ማለት ነው። እድሜ ጠገብ ንግድ ባንክ ነው እንግዲህ እንደምትመለከቱት አሪፍ ህንፃዎችም እየተገነቡ ነው። በፈጣሪ ስም እስኪ አይታችሁታል ይሄ እንዴት ነው የሚመስል አቡነፈስ ቅዱስ። እስኪ አናቋርጥ ወይስ አይ በዚህ ቀጥታ እንሄዳለን? ቀጥታ እንሄድና የኃይሌ ህንፃ እንግዲህ እንደምትመለከቱት ፊት ለፊት ያለው የኃይሌ ህንፃ ነው። ንግድ ባንኩ እንዳልኳችሁ ነው ትልቁ ንግድ ባንክ የሚባለው የደብረ ብርሃን ውስጥ ማለት ነው። በቃ ፊት ለፊት የምታዩት የኃይሌ ህንፃ ነው እንግዲህ እንደምትመለከቱት በጣም ግዙፍ ነው ሲበዛ። ኧረ የመኪና መጣብናት ወደዛች ደረስ ብለን የምናየው ይሆናል ማለት ነው። ወደ 03 መገንጠያ የሚኒሊክ አደባባይም እዚሁ ኃይሌ ህንፃ የተገነባበት ወደዛ አደባባዩ ጋር ነበር። አሁን ላይ የሚኒሊክ የለም እዚህ ጋር ነበር። አሁን በኮሊደሩ ምክንያት ያነሱት መሰለኝ አይ ቲንክ። በስመ አብ ኃይሌ ህንፃ ጋር እየደረስን ነው ይላል። እየደረስን ነው። ያዘው አሳይ እንግዲህ የምትመለከቱት መንገድ ወደ 03 መገንጠያ ነው ማለት ነው። እንግዲህ ወደ ታች 04 ቀበሌ ነው ማለት ነው። የኃይሌ ህንፃ እንግዲህ እንደምትመለከቱት የፊት ለፊት በቃ በግርማ ሞገስ ቁጭ ያሉ ዋስማ 1.9 ቢሊዮን ብር ማለት እንግዲህ ጋይስ አስዩም ምን ያክል ወጪ እንደወጣበት አሁን ወደታች ወደ መገንጠያ ድረስ ላሳያችሁና ይህ የምትመለከቱት ደግሞ አንጋፋ ሆቴል የሚባለው ይህ ነው። በቃ በእድሜም ሆነ በዝና አንጋፋ እድሜ ጠገም ማለት ይቻላል ማለት ነው። እንግዲህ ጌቲቫ ሆቴል ነው ማለት ነው። እዚህ ጋር በጣም ሞስት ኦፍ ታይም ፎረን ፐርሰኖች እንግዲህ የውጭ ዜጋዎች ይሄንን ይመርጡታል ማለት ነው። ይሄንን ሆቴል በጣም ጽድት ያለ ሆቴል ነው። ዛሬ መግባት አልቻልኩም። በቀጣይ ቪዲዮ ሜቢ የምሰራ ይሆናል ማለት ነው። በሌላ ቪዲዮ ሌላ ሀገር እስከምሰራ ድረስ ደግሞ ይህንን ሰብስክራይብ ማድረግ አይረሳ። ፋሚሊውን ያዘው አዲስ አካውንት ስለሆነ ነው። እንደምትመለከቱት እንግዲህ እንደምትመለከቱት ነው እንግዲህ ውስጡ አሁን በኮሊደር ልማት ምክንያት አጥሮቹ ምናምን ስለፈራረሱ ነው። በጣም ጸዴ ሆቴል ነው። ጌቲቫ ሆቴል ይባላል ማለት ነው። መገንጠያ ጌቲቫ ሆቴል ሲባል ከሰማችሁ ብዬ ነው። ይህ እንደምትመለከቱት አሁን ላይ ኮሊደሩ ልማቱም ሲያልቅ ምን እንደሚመስል መገመት አይከብድም ጋይስ። በስመ አብ ጽድት ያለች ከተማ እየሆነች ነው ዳውርሽ እንግዲህ ጋይስ ወደ መዳረሻችን እየደረስን ነው ማለት ነው። የምትመለከቱት ነው ጌቲቫ ሆቴል እንግዲህ ጽድት ያለ ነው። ውስጡን አንድ ቀን የምንደፍር ይሆናል ማለት ነው ጋይስ። እንግዲህ ውስጡን የምናየው ይሆናል። እስኪ ወደ መገንጠያ እንውረድና ስልክ ስለተደወለልኝ ተመልሼ ወደ ከተማ ልሄድ ነው ማለት ነው። የምሰራው ስራ አለኝ እንግዲህ ጋይስ። እዚህ ጋር ባጃጅ እንይዛለን ማለት ነው። ባጃጃችንን ይዘን ወደ ሰማያዊ ህንፃ ሌትስ ጎ ነው ጋይስ። አሁን እዚህ ጋር እንይዛለን ማለት ነው። አሁን እየወረደ ነው እንግዲህ በእግራችን ነው እንግዲህ ከአደባባዩ ድረስ ይመጣ ነው ማለት ነው። እሱማ የሌለ ተራመድኩት ነው የሚሆነች እንግዲህ ጌቲቫ ሆቴል እንደምትመለከቱት ነው። እሱማ አያምሩም? እንግዲህ ጌቲቫ ሆቴል እንደምትመለከቱት ነው። በስማ በጣም የሌለ ነው። ይሄ ደግሞ ፊት ለፊት የምታዩት ህንፃ የመገንጠያ አካባቢ ያለው ነው። ይህ ደግሞ አሁን ላይ ያለ የጸደይ ባንክ ብራንች ዋናው ብራንች ነው ማለት ነው። የሰሜን ሸዋ የጸደይ ባንክ ዋናው ብራንች ያ እንደምታዩት ህንፃ ነው ማለት ነው። እንግዲህ ጌቲቫን በደንብ ያያችሁት ያወቃችሁት ይመስለኛል። ወደ ደብረሽ ስትመጡ የሚያሳስታችሁ አይመስለኝም ማለት ነው። እንግዲህ ከመገንጠያ በስተግራ በኩል እንግዲህ ስትመጡ ከበስተግራ በኩል ጌቲቫን ነው ማለት ነው የምታገኙት። እሺ እዚህ ጋር ልድረስና ባጃጃችንን ይዘን
ወደ ሰማዩ ህንፃ የሚሄድ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቴንኪው